እሺ እንግዲህ ሁላችሁንም ያስደነግጣል ብዬ አስባለሁ ይሄ ነገር። ሀጂ ሙፍቲ እንግዲህ ሁላችንም አባታችን ነው፣ አዝነናል። ከዚህ ዓለም በሞት ተለይተዋል። እንግዲህ ዱዓችን የሚሆነው ሁሉም ሙስሊም ተብዬ ሁላችንም ሙስሊሞች ሁላችንም ዱዓ እንድናደርግለት ጀነተል ፊርዶስ እንዲወፍቀት እንመኛለን ማለት ነው። ሁላችንም ወደዛው ነን። የሰው ልጅ ይወለዳል፣ ያድጋል፣ ይሞታል። እንግዲህ ሀጂ ዑመር እንድሪስም በዛሬው ቀን ወደ አላህ ሄደዋል ማለት ነው። ሁላችንም ልባችን ተነክቷል፣ ቅስማችንም ተሰብሯል በዛው ልክ ማለት ነው። ታላቅ አባት ነዎት፣ ክብር ይገባዎታል። ብዙ አስተምረውናል፣ ብዙ እንማረው ከነሱ አለ እና እንግዲህ የሁሉም ጌታ የሁሉም ባለቤት የሆነው አላህ ወደ እነሱ ሄደዋል ማለት ነው። እንግዲህ ሁላችንም ማዝናናል። በጥቅሉ ሁላችሁ ዱዓ እንድታረጉላቸው ጀነተል ፊርዶስ እንዲወፍቃችሁ ሁላችንም በበኩላችን ዱዓ እናድርግ ማለት ነው። አብዛኞቻችሁ አላመናችሁም ውሸት ነው እያላችሁ ስለሆነ ያው ልንገራችሁ ብዬ ነው። ምንም ማድረግ አንችልም። ታመው ነበር፣ በዛም ዱዓ አድርገናል፣ አልሆነም። ሁሉም ወደሚሄድበት አኺራው ወደዛው እንሄዳለን ማለት ነው። እንግዲህ ሁላችንም ወደዛው እስከሆነ ድረስ ደህና ስራ ሰርተን ብንሞት ባይነኝ። አሁን ላይ ሶሻል ሚዲያ ሁሉ ነገር ተጨማልቋል። እንደምናየው ሁሉ ነገር አይደለም። ሁላችንም ብቻ አላህ ይሁነን፣ አላህ ይከተለን። ሁላችንም ወደ እርሱ እስከሆነ ድረስ ራሳችንን ጠብቅ። እስከዛው ድረስ ብቻ ከባድ ነው።